በኢትዮጵያ በተለያዩ አካባቢዎች እየፈሰሰ ያለውን የንጹሃን ደምን ማቆም አልተቻለም። በሀገሪቱ በተለያዩ አካባቢዎች የቀጠሉ ግጭቶችና የሰላም እጦት በሃይማኖት፣ በቋንቋ፣ በጾታና በእድሜ ሳይለይ ለንጹሃን ህይወት መቀጠፍ መንስኤ ሆኖ ቀጥሏል። መንግስታዊ የሰብአዊ መብቶች ተቆርቋሪ ተቋም ኢሰመኮ የሚያወጣቸው ሪፖርቶችም ይህን የሚያረጋግጡ ናቸው። በሀገሪቱ ንጹሃን እየተገደሉና እየተሰቃዩበት ያለው መንገድም ኢትዮጵያውያን ናቸው ተብለው ከሚታሰበው ወይንም ነን ብለን ከምናስበው ፍጹም የራቀ ነው። ያውም ከ95% በላይ የሚሆነው የሀገሪቱ ዜጋ አማኝ ነው ተብሎ በሚነገርበት ሀገር ይህ ሁሉ ሲሆን እነዚያ ቢናገሩ የሚደመጡት ቢቆጡ የሚፈሩት የሃይማኖት አባቶች የት ሄዱ? ሲናገሩስ ለምን ሰሚ ያጡ? የሚለው የብዙዎች ጥያቄ ሆኗል። እርግጥ የሃይማኖት ተቋማትና የሃይማኖት አባቶችም ከጥቃቱ መጠበቅ ባይችሉም ሀጂ ሙስጠፋ ናስር የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሥራ አስፈጻሚ አባል ናቸው። እንደ ሃይማኖት ብዛታችን የመንግስት አስተዳደር ላያስፈልግ ነበር። ሁሉም በመጽሐፉ በእምነቱ በፈጣሪ ፍርሃ እግዚአብሔርን ፈጣሪውን ክርስቲያኑ እግዚአብሔርን በመፍራት ሙስሊሙ አላህን በመፍራት የያዘውን ነገር በተገበር እዚህ ሀገር ላይ ፖሊስ አያስፈልግም፣ መከላከያ አያስፈልግም። ሁሉም ፈጣሪውን ፈርቶ እቺን ሀገር በሰላም ይኖር ነበርና ያ በተጠበቀው መሰረት ወይም አልተገኘም። የሃይማኖት መሪ ሲባል ከፊት ለፊት የሚመራው በብዙ ዘርፍ ነው ሃይማኖት የሚመራውና መሪውን ነው የሚመስለው። መሪው ስለሚመስል መሪው ፍትሃዊ ካልሆነ ሐቀኛ ካልሆነ አትስረቅ እያለ የሚሰርቅ ከሆነ አታመንዝር እያለ የሚመነዝር ከሆነ ጉቦ አትብላ እያለ ጉቦ የሚበላ ከሆነ ሰውን አትግደል እያለ የሚገል ከሆነ የሚያስገድል ከሆነ ማን ነው የሚሰማው? የቱ ጋ ነው መሪነት? መጋቢ ሃይማኖት ፍጹም ዳንኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ናቸው። እያስተዳደረ ላለው ወይም እየኖረበት ላለው ቤተ እምነት አጥቶ ፖለቲካዊ በሆነ እንቅስቃሴ ላይ የሚንቀሳቀስ ከሆነና የሚመሩት ወይም የሚገዙት ምእመናን የፖለቲካ ሰው መሆናቸውን ካወቁ እምነት ያጣሉ። ምንም ጥያቄ የለው። በየትኛውም ቤተ እምነት ተነስቶ አቁም ተው ቢሉት እሺ በጅ ብሎ አይታዘዝላቸውም። ምክንያቱም እምነታችንን ስላጎደልን ነው። ሐዋርያው በርናባስ ቶማስ የኢትዮጵያ ወንጌል አማኞች መምህር ናቸው። እሳቸው አንዳንድ የሃይማኖት አባቶች ከቤተ መንግስትም ከቤተ መቅደስም ለመሆን የሚያደርጉት ጥረት ምእመኑ ብንናገር እንዳያደምጠን አድርጎናል ብለዋል። እሱ ጋድ የወጣ ነገር የተገለጠ የሚታይ ነገር ነው። ልጄ ይሄ ቢጫ ነው፣ ይሄ ቀይ ነው፣ ይሄ ነው ማለት የምትችል ነገር ነው። ጋድ ወጥቶ የሚታይ ነገር ነው። እንዲህ ለምን ሆነ? ምክንያቱ ምንድነው ብለን ስንል በሃይማኖት ውስጥ ራሳቸውን ያልካዱ አምላክን በትክክል የማያውቁ በትክክል የተጠሩበትን ዓላማ የማያውቁ ሰዎች ካሉ ይሄ የግድ ነው። አንድ ሃይማኖትን ወደ ዘረኝነት ወደ ፖለቲካ ይከታሉ። ኦሬዲ ገብተዋል። ለመንግስት በትረ መንግስትን ለሃይማኖት ቅዱስ መጻሕፍትን ሰጠ። ግን ቅዱስ ቁርአንና ቅዱስ መጻሕፍትን ጥለው ሃይማኖተኞች በትረ መንግስትን ለመጨበጥ ሄዱ። ስለዚህ ችግሩ እዛ ጋር ነው። ሁሉም ተዳባልቆ ነው። ስለዚህ አሁን መስተካከል ካለበት ሃይማኖተኞች ወደ ሃይማኖት፣ ወደ መስጊድ፣ ወደ ቤተ መቅደስ፣ ወደ ቤተ ክርስቲያን ነው መዞር ያለብን። መንግስት በትረ መንግስቱን ነው መጨበጥ ያለበት። መጋቢ ሃይማኖት ዳንኤል የሃይማኖት አባቶች ራሳቸው የሚያስተምሩትን መሆንና መምሰል ካልቻሉ ሌላውን ምሰሉ ማለት እንደማይችሉና ቢሉም እንደማይደመጡ ያስረዳሉ። አንድ ፖለቲከኛ የሆነ ሰው ኦፊሻሊ በነጻነት ፖለቲከኛ መሆን ይችላል። የሚይዘው ነገር የለም፣ መብቱ ነው። ሃይማኖተኛ ነኝ ካለ ደግሞ ሊያራምድ የሚገባው ነገር ሃይማኖት ነክ ብቻ ነው። በቃ ይሄ ምድራዊ ዓለም ሳይሆን ሰማያዊ ዓለም፣ ጊዜያዊ ዓለም ሳይሆን ዘላለማዊ ዓለም አሁን ታጥበን ለምንጠቀይበት ህይወት አይደለም የሚኖር የማይጠፋ ዘላለማዊ ህይወት ቤት አለ ብለን ስለምናስብ ሊያስተጋባ የሚገባው ይሄንን ድምጽ ብቻ ነው። ሀጂ ሙስጠፋ እዚህም እዛም የሚታየው መገዳደልና መጠፋፋት እንዲቆም የሃይማኖት አባቶች ቢናገሩ እንዲደመጡ ፖለቲከኛው እጁን ከሃይማኖት ላይ ማንሳት አለበት። የሃይማኖት አባቶችም እንዲደመጡ እግራቸውን ከፖለቲካ መድረክ ማቀብ አለባቸው ብለዋል። በዚህ ምድርም ላይ ሲኖር የሰውን የገደለ ሰውን ህይወት የሚያጠፋ ሰውን የሰው ደም አፍሶ በሰላማዊ መንገድ ሊኖር አይችልም። ሰውን የሚገል ሰው ጥሩ ህይወት አይኖርም። ደም ይጮሃል። ንብረት የሚያወድም ሰው ሰላም የለውም። በቃ ሁልጊዜ የበረገገ ሁልጊዜ እርስ በርስ ጋር የተጣላ የተጨነቀ በጭንቀት ነው የምኖረው። ስለዚህ እኛ የምናረጋው ጥሪ የሰው ልጆች ሁሉ ወደ ሰላም ተመለሱ። ሰላም እናስብ፣ ስለ ሰላም እናስብ፣ ስለ መልካም ነገር እናስብ፣ መልካም ነገር እንስራ፣ ለሰው ልጅ መልካም ነገር እናስብ፣ ለወንድማችን መልካም ነገር እናስብ፣ አንገፋፋ። እቺ ምድር ለሁላችንም በቂ ናት። ስለዚህ መልካምነት ለራስ ነውና ህዝባችን እቺን ሀገር ኢትዮጵያ የኛ ኢትዮጵያ ህዝቦች ጎጆ ናት፣ መግቢያችን ናት፣ ዞረን መግቢያችን ናት። እቺ ሀገር ሰላም እንድትሆን መስራት አለብን። ዓለማችንም ደግሞ ሰላም እንዲሆን መጸለይ ዱዓ
ማድረግ አለብን። ግብራችን ከ95 በመቶ በላይ የሚሆነው የሀገሪቱ ሕዝብ የሃይማኖት ተከታይ ነው የሚባለውን አይመስልም ያሉት ሐዋርያው በርናባስ ግብራችን ቁጥራችንን እንዲመስል የሃይማኖት ተቋማት ኃላፊነታቸውን መወጣት አለባቸው ብለዋል። የሃይማኖት አባቶች መኪና ማየት ጀመሩ፣ ቤት ማየት ጀመሩ፣ ዝና ማየት ጀመሩ። የተሰጡበትን ረሱ። ያ ነገር ስር ሰዶ ሄደ። አንተ ልጅ ነህ፣ እኔ ሲሰርቅ ካየ ትሰርቃለህ፣ እኔ ስዋሽ ካየ ትዋሻለህ። ስለዚህ ችግሮቹ እዛ ጋር ነው የተከሰቱ። መንግስት ከሃይማኖት ተቋማት ላይ ራሱን ማውጣት አለበት። የሃይማኖት ተቋማትና የሃይማኖት አባቶችም ራሳቸውን ከፖለቲካው ማረቅ አለባቸው ተብሏል። ያንን ማድረግ ሲችሉ ቢናገሩ ይደመጣሉ፣ ቢቆጡ ይሰማሉ ተብሏል።